በርካታ የዘ ሳይክሌት ቤተሰቦች ከሚያነሷቸው ሐሳቦች መካከል የአእምሮ ጤና ስንፈልግ የአእምሮ ጤና ድጋፎች በሚያስፈልጉን ጊዜ ወዴት ሄደን ያንን ህክምና ማግኘት እንችላለን የሚለው ነው። በአዲስ አበባና በተለያዩ የክልል ከተሞች የተለያዩ የስነ ልቦና ድጋፍ የሚሰጡ የስነ ልቦና ብቻ ሳይሆን የስነ አእምሮ ድጋፍም የሚሰጡ የተለያዩ የግልና የመንግስት ተቋማት ይገኛሉ። ነገር ግን ብዙዎቻችን አዲስ አበባ ውስጥ የአማኑኤል የአእምሮ ህክምና ማዕከልን ወይም ሆስፒታልን እንጂ ሌሎች በርካታ የግል ተቋማትን እንዲሁም በመንግስት ሆስፒታሎች የሚሰጡ የአእምሮ ጤና ተቋማትን ላናውቃቸው እንችላለን። ለዛም ይመስለኛል በርካታ የዘ ሳይክሌት ቤተሰቦች ተመሳሳይ ጥያቄዎችን የሚያነሱልን። በአዲስ አበባ ውስጥ የግልና የመንግስት የአእምሮ ጤና ህክምና ድጋፍ የሚሰጡ ተቋማትን ዝርዝር በዚህ ቪዲዮ ዲስክሪፕሽን ውስጥ አስቀምጥላችኋለሁ። በኮሜንት ማስቀመጫውም አስቀምጣለሁ። ይህንን በሚመለከትና የተቀመጡ ተቋማትን በሚመለከት ደግሞ የበለጠ ተጨማሪ መረጃዎች የሚያስፈልጓችሁ ከሆነ በተጨማሪ በኢሜል አድራሻ ወይም ደግሞ ዋትስአፕ ላይ ትጽፉልን ትችላላችሁ። ተጨማሪ መረጃዎችንም እናቀርብላችኋለን። ዋጋቸውን በሚመለከትም ምናልባት የምታነሷቸው ሐሳቦች ካሉ በርካቶችም ምናልባት የነፃ ህክምና ድጋፍ እንፈልጋለን የነፃ አእምሮ ድጋፍ የሚሰጡን ተቋማት የት ይገኛሉ የሚሉ ሐሳቦችንም ስለምታነሱ ምናልባት የምንሰጣችሁን ወይም ደግሞ የምናስቀምጣቸውን የማዕከላት ወይም የተቋማትን አድራሻ ስልክ ቁጥሮቻቸውን በመጠቀምም ደግሞ ከዋጋቸው ጋር የነፃ ህክምና መስጠት አለመስጠታቸውንም አብሮ ማያያዝ ይቻላል። ይህ የአእምሮ ጤና ድጋፍ እንግዲህ ህፃናትን ጨምሮ ለአዋቂዎችም ደግሞ የሚሰጡ የምክክር የስነ ልቦና ድጋፎችን የሚያካትታል። እንዲሁም ላቅ ያለ ደግሞ የስነ አእምሮ ህክምናዎችን ወይም የሳይኪያትሪክ ሳፖርቶችንም የሚመለከቱ ይሆናል ማለት ነው። ተጨማሪ ሐሳቦች ካሏችሁ አሁንም ጥያቄዎቻችሁን በኮሜንት ማስቀመጫው ልታስቀምጡ ትችላላችሁ። መልካም ጊዜ።